ዳቦ ቤት ኦርደራችን አውጥተናል። ዝናብ ግን እየመጣ ነው። ቶሎ ቢመጣልን ያሪፍ ነው። ራይድ ጠርቻለሁ። ራይዳችን እስከሚመጣ እዚህ እንጠብቀዋለን። ከዛ ራይድ ይዘን ሁሌም በቃ ዝም ብለን ነው የሚንከባከበኝ። በሄድኩበት ሁሌ በቃ ሙዝ ይሰጠኛል። የማይሰጠኝ ነገር የለም ነው የምላችሁ። በቃ መቅረጽ አይቻልም እያለሁ እየጠገቡ ነው የምር። የብዙ ጊዜ ካስተመራቸው ሆነ እንደዚህ ማለት አልነበረባቸውም። እና እዚህ ታክሲ እያጣን ነው። ተሻግረን ታክሲ ካገኘን እንሄዳለን። ሰላም ምርጦች እንዴት ናችሁ? በያላችሁ በሰላማችሁ ብዙ ይበል እያልኩ ዛሬም አዲስና ትኩስ ዴይሊ ብሎጋችን ይዘን መጥተናል። ዛሬ በጠዋት ነው የተነሳሁት። ትንሽ አይኔ አባብጧል፣ ለዛ ነው። እና ለዚህ ቻናል አዳዲስ የሆናችሁ ሰዎች እኔ ሬክስ እንቴ ይባላለሁ። እዚህ ዩቲዩብ ቻናል ላይ ዴይሊ ብሎግስ እና ሪአክሽን ሚውዚክ ቪዲዮ ምን የማቀርበው አብራችሁ ቆይ ተከታተሉ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ወላሂ ምን እንደሚመስል አብረን እናየው ይሆናል። ዛሬ አዲስ ነገር አለ፣ ጠብቁ እስከ መጨረሻ ቪዲዮ ማለት ነው። አብራችሁ ቆዩ። ላይክ በማድረግ ጀምሩት፣ ቪዲዮ ለብዙ ሰዎች እንዲዳረስ ማለት ነው። ኦኬ ጋይሶች፣ አሁን ወደ ስራ ቦታ እየደረስኩ ነው። አሁን ምን እያሰብኩ ነው ታውቃላችሁ? ጧት ማለት ነው። ጧት መነሳት ልምዴ አይደለም፣ ግን ከአሁን በኋላ ልምዴ ለማድረግ እያሰብኩ ነው። ምክንያቱም ከብሎጌ ጋር አሪፍ እንዲመጣልኝ ምናምን። አሁን ምን እያሰብኩ ነው? ጧት ተነስቼ ወይ እወራጣለሁ ወይ ስፖርት ሰራለሁ ምናምን ነገር እንደዚህ አይነት ምናምን ለመጨመር እያሰብኩ ነው። እናንተ ምን ይመስላችኋል? ኮሜንት ሴክሽን ላይ ታውቁኝ። አሁን ወደ ስራ ቦታ እየደረስን ነው። አብራችሁ ቆዩ፣ ተከታተሉ። አዲስ ነገር አለ ዛሬ ታያላችሁ። ሌትስ ጎ። ያው ዛሬ ውላችን የጀመርነው አቮካዶ ፍለጋ ነው። አሁን አቮካዶ ለመፈለግ እየወጣው ነው። አቮካዶ ለጁስ፣ ለአቮካዶ ሰላድ እና ለአቮካዶ ቶስት እና ለሌሎች ነገሮች ነው የምንጠቀመው። አሁን አቮካዶ እንፈልጋለን። አብራችን ቆይ፣ ተከታተሉ። ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ አድርጉ። ከህይወታችን የሚቀነስባችሁ ነገር የለም። ቪዲዮም ላይክ በማድረግ ጀምሩት። ላይክ አድርጋችሁ ወደ ሌሎች በቀላሉ እንዲዳረስ ማለት ነው። አብራችን ቆይ ጋይሶች። አቮካዶ እንዳያችሁት በጣም ጸዴ አቮካዶ፣ ምርጥ አቮካዶ ነው። ለጁስም ይሆናል፣ ለአቮካዶ ሰላድ፣ ለአቮካዶ ቶስት ምናምን ይሆናል። አሁን 7 ኪሎ ገዝቻለሁ። እሱን ለማስረከብ ደግሞ ወደ ስራ ቦታ እየሄድኩ ነው። አብራችን ቆዩ፣ ተከታተሉ። ኦኬ ጋይስ፣ ጉዟችን አሁንም እንደቀጠለ ነው። አሁን ደግሞ ከስራ ወጥተናል። የገዛነው አቮካዶ ማስረክበናል። ጉዞ ወደ ፍሬሽ ኮርነር ይሆናል። አይ ጋይስ፣ ከታክሲ ወርደና አሁን ደግሞ ፍሬሽ ኮርነር እየገባን ነው። እንደማያውቁ ከሆነ ዛሬ ፍሬሽ ነገር አላቸው። ሁሌም ፍሬሽ እንዳላቸው ነው፣ ግን ዛሬ ይለያል። ኦኬ ጋይሶች፣ ከፍሬሽ ኮርነር እቃ ገዛዝተን ጨርሰናል። የፈለግነው ብዙ ነገር ነበር፣ ግን አለቃችን ያሳየነው በፎቶ መልክ በቴሌግራም ልኬለት ፎቶን አየው። አይሆንም ብለዋል። የተወሰነ ነገር ብቻ ነው የገዛነው። እዛ ፍሬሽ ኮርነር ቪዲዮ መቅረጽ አይቻልም እያለ ነው። እየጠገቡ ነው የምር። የብዙ ጊዜ ካስተመራቸው ሆነ እንደዚህ ማለት አልነበረባቸውም። እና እዚህ ታክሲ እያጣን ነው። ተሻግረን ታክሲ ካገኘን እንሄዳለን። ታክሲ አግኝተናል። በስንት መከራ ማለት ነው። የገዛነው እቃም ጉልቤቴ ላይ ነው ያዝኩት። እንዳያችሁት በስንት መከራ ተገኝቷል። እሱም የማን ሆነ ነው። አሁን እቃ ለማስረከብ ወደ ስራ ቦታ እየሄድኩ ነው። ኦኬ ጋይሶች፣ አሁንም ዘመቻው እንደቀጠለ ነው። አሁን ደግሞ ሙዝ ለማምጣት ወጥተናል። ውላችን እንደምታዩት እንደዚህ እያደረግን ነው የምንውለው። ከዚህ ወደዛ እያልን ነው የምናሳልፈው ማለት ነው። እና ጋይስ፣ ሙዚየም እንገዛበት ቦታ ደርሰናል። በሄድኩበት ሁሌም በቃ ዝም ብለን ነው የሚንከባከበኝ። በሄድኩበት ሁሌ በቃ ሙዝ ይሰጠኛል። የማይሰጠኝ ነገር የለም ነው የምላችሁ። በቃ እና እየበላን ኦኬ ጋይስ፣ ሙዛችን ገዝተን መጥተናል። አሁን እሱን ለማስረከብ ወደ ስራ ቦታ እየሄድኩ ነው። አብራችን ቆይ፣ ተከታተሉ። ቀጣይ ደግሞ ወዴት እንደሚሆን አብረን የምናየው ይሆናል። አብራችን ቆዩ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ሌትስ ጎ ጋይሶች፣ ጉዟችን አሁንም እንደቀጠለ ነው። ቅድም የገዛነው ሙዝ ስራ ቦታ ተረክበን
አሁን ደግሞ ወደ ሰሚት የቤት ሳራንያ ዳቦ ለማምጣት እንሄዳለን። በዛ አድርገን ደግሞ ስጋ እናመጣለን። አብራችን ቆይ ተከታተሉ። ውሬን እንደዚህ ይመስላል፣ እንደምታዩት ይመስላል። ጋይሶች ወደ ሰሚት የሚሄድ ታክሲ ስላጣው እስከ የተባበሩት በታክሲ መጥቻለሁ። በቃ ከዚህ ደግሞ ወደ ሳራንያ በእግራችን እንሄዳለን። የ10 ደቂቃ መንገድ ነው። ያው 10 ደቂቃ ራሱ አይሞላ፣ ምክንያቱም የወጣት እግር ስለሆነ። አብራችን ቆይ ተከታተሉ። ሌትስ ጎ። ጋይሶች ሳራንያ ዳቦ ቤት ደርሰናል። ኦርደራችን እናውጣለን፣ ከዛ በራይድ እንሄዳለን ማለት ነው። ሳራንያ ዳቦ ቤት ኦርደራችን አውጥተናል። ዝናብ ግን እየመጣ ነው። ቶሎ ቢመጣልን አሪፍ ነው። ራይድ ጠርቻለሁ። ራይዳችን እስከሚመጣ እዚህ እንጠብቀዋለን። ከዛ ራይድ ይዘን የሆነ ቦታ አለ፣ ስጋ እናመጣለን እና 12 ፍሬ እንቁላል እናመጣለን። ከዛ ወደ ስራ ሄደን እናስረክባለን። ኦኬ ጋይስ ራይዳችን ጠርተናል። ራይድ ይዘን ወደ ስራ ቦታ እየሄድን ነው። ኦርደራችንን ልናስረክብ ማለት ነው። ጋይሶች ስጋና እንቁላል የምንገዛበት ቦታ ደርሰናል። ዝናብ ስለሆነ ነው እየሮጥኩ ያለሁት። እሱን አውጥተን ወደ ስራ ቦታ እንሄዳለን። በቃ ሁሉም ነው የምንቀርበው። ጋይሶች እቃችን ጭነን ጨርሰናል። አሁን ጉዞ ወደ ስራ ቦታ ይሆናል ማለት ነው። የተገኘው ነው የምንሰራው ሁሉ ነገር ነው የምንቀርጸው። በቃ ብሎክ ስለሆነ ብሎግ ማለት በቃ የምትሰራው ነገር ሙሉ ቀን ማሳየት ስራ ማለት ነው። ጋይሶች ከሳራንያ የመጣነው ዳቦና ከስጋ ቤት የገዛነው ስጋዎችና እንቁላሎቹ ስራ ቦታ አስረክቤ ጨርሻለሁ። ቅድም እንዳሳቀኝ ታውቃላችሁ፣ ራይድ ውስጥ እያለሁ ማለት ነው። ምን እየሰራህ ነው ብለኝ ሰውየው ብሎግ እየሰራሁ ነው። ብሎግ ምን ማለት ነው አለኝ። ብሎግ ማለት በቃ ዴይሊ የምታደርገው ነገር በቪዲዮ ቀርጸህ በቪዲዮ መልክ ቀርጸህ ለሰው ማሳየት ምናምን ብዬ ነገርኩትና ከዛ ይሄ ብሎግ አይደለም ይሄ ዘመናዊ እውነት ነው ምናምን አላለኝም። እናንተስ እንዴት ነው የምታስቡት ወይ እንዴት ነው የምታዩት? የእናንተ ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አብራችን ቆዩ። ኦኬ ጋይሶች አሁን ከስራ ቦታ መውጣት ነው። ስራ ዘጋግተን መውጣታችን ነው። የዛሬ ቪዲዮአችን እንዳያችሁት ይሄን ይመስል ነበረ። ነገ የተሻለ ቪዲዮ ይዤ እንድመጣ ላይክ፣ ሼር፣ ሰብስክራይብ በማድረግ ሳፖርት አድርጉኝ። በነገ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዙ ይበልልኝ። ቻው።